በጣም የምትወዱት በጣም ታዋቂ የሆነ ሰው ሲዘርፍ ብሰሙ ምን ይሰማቸዋል? ዋይኖናን የሚያውቃታል? አሜሪካ ፊልም ኢንዱስትሪ ውስጥ በጣም ታዋቂና ቆንጂዋ አክተር ነች። በተለይ ስትሬንጀር ቲንግ የሚለው ተከታታይ ፊልም ላይ ኢቨን የራሷ ስታር አላት ሆሊውድ ላይ። ይሄ የሚሰራላችሁ ባይዘው በጣም ትልቅ እውቅና ስታገኙ ነው፣ ተጽዕኖ ስትፈጥሩ። እዚህ ጋር እንደምታዩት ማለት ነው ትክክለኛ ፎቶ ነው። በዚህ ግን አላቆመም፣ ለኦስካር ሁሉ ታሽታ ነበር፣ ለዛውም ሁለቴ። እና መቺ ሴት ምን ጎሎባት ነው? እንዴት ዘረፈች? ለምንስ የመስረቅ ሀሳቡን አመጣች? ዋይኖና ይሄ ነገር ለሷ ትልቅ ነው። ጭራሽ እውቅናው ጭንቀት ውስጥ ነው የከተታት። ሳይካትሪስት ሜዳ እንደዚህ ነገር በቃ ይሄ ነገር ጭንቀት ውስጥ የከተተኝ ነው፣ እንደውም ታዋቂ መሆን አልፈልግም ሁሉ ብላ ከዚህ ነገር ለመውጣት ፈልጋ ነበር። ምክንያቱም እውቅና ሲኖራችሁ እያንዳንዱ ነገራችሁ አስተካቂ ነው የሚሆነው። እንደ ኖርማል ሰው ነፃነት አይኖራችሁ። ብድግ ብላችሁ ዛሬ ወክ አምሮኛል ማለት አትችሉም። በአጭሩ ነፃነታችሁን ይቃማችኋል። እሷም ደግሞ ይሄ ነገር በጣም እየረበሻት ነው። ሁሉም በቃ ዊኖና ነው የሚለው። 2001 ላይም እንደ ፈረንጆች አቆጣጠር ፊልም እየሰራች ትጎዳለች። ይህን ፊልም ሰራው ባይዘው ከዚህ ታዋቂ አርቲስት ጋር ነው፣ ከአደም ጋር። ሳይክል የምትነዳበት ድርሰት አለ። እሱን እየሰራች ባለችበት ሰዓት ከሳይክሉ ትወድቃለች፣ ትጎዳለች። እሷን ለማሳከም እፍስ አድርገው ሆስፒታል ይወስዳታል። በጊዜው ግን በጣም ህመም ውስጥ ነበረች። በዚህ ሰዓት ስሙን መጥቀስ ማልፈልገውን ፔንኪለር ይሰጣታል። ፔንኪለር ማለት ያ ቦታ አይድንም። እሱን ስትወስዱ ግን ጭንቅላታችሁን ይሸውደዋል። ህመሙ ልክ እንደተሻላችሁን ሆኖ ማለት ነው። ወይም ደግሞ ያንን የህመሙን ስሜት ያጠፈዋል። ግን አትድኑ። እሷም ይህንን መድኃኒት ወሰደች። ግን በዚህ አላቆመም። ጤነኛም ሆና ይህንን ፔንኪለር መውሰድ ጀመረች። ከትንሽ ቆይታ በኋላ የዚህ መድኃኒት ሱሰኛ ሆነች። በጣም አደገኛ ሱስ ነው ወገን። ምክንያቱም ከጭንቅላታችሁ ጋር የተገናኘ ስለሆነ አስተሳሰባችሁ ራሱ የእብድ ነው የሚሆነው። እንደ ጤነኛ ሰው ማሰብ ሁሉ እንዳችሉ ነው የሚያደርጋችሁ። ታዲያም የሆነ ቀን በዛው ዓመት 2001 ላይ ቤቨርሊ ሂልስ በጣም ታዋቂ ቦታ ነው፣ ብዙ ጊዜ ዝነኞች የሚገኙበት ቦታ ነው በነገራችን ላይ። እና እዛ ሾፕ ታደርጋለች የሆነ ማርኬት ውስጥ ገብታ። ይህ ማርኬት ደግሞ በጣም ሌክዠሪ እቃዎች የሚሸጡበት ቤት ነው። ታዲያም እዚህ ስገባ እሷ ሙሉ እንቅስቃሴዋ በካሜራ እይታ ውስጥ ነው። እሷም የምፈልገውን ነገር እንዳለ ተሸከመች። ለመለካትም ልብስ መቀየሪያ ቤት ውስጥ ትገባለች። ከዛስ መቀስ ታወጣና እነዚህ ልብሶች ላይ ታግ አለ። ምን አይነት ታግ መሰላችሁ? ከዛ ማርኬት ውስጥ ድንገት ሳከፍሉ ያንን ልብስ ይዛችሁ ከወጣችሁ አላርም ይጮሃል እና ከስርቆት የሚከላከል ታግ ነው። ይህንን ታግ እሷ በመቀስ ትቆርጠዋለች። ሁሉንም ደግሞ ቦርሳዋ ውስጥ ትጨምረዋለች። ይህም ትክክለኛ ቪዲዮ ነው። እዚህ ጋር የምታያት በጣም ብዙ ልብስ ነው የያዘችው። ከዛም ቀስ ብላ የቆረጠቻቸውን ታጎች በመቀስ ያደረገችውን እሱ እንዳልኳችሁ ይዛችሁ ከወጣችሁ ሊጮ ነው። ስለዚህ ሌላ ልብስ ውስጥ ጠጋ ብላ ትከቷለች፣ የሚሸጡ ልብሶች ውስጥ ማለት ነው። የሚገርመው ግን ይህን ነገር ስታደርግ እያንዳንዷ እንቅስቃሴዋ በሲኩሪቲ ካሜራ ውስጥ እየተቀረጸ ነበር። መጀመሪያ የያዘችው ልብስ ታይቷል። መልበሻ ገብታ ስትወጣ የያዘችው ልብስ አይተዋል። እና ታጉንም ደግሞ ልብሱ ስትከት አይቷል ሲኩሪቲ ካሜራው። በእሷ ቤት ግን አልታየችም። ላጥ እያለች ቀጥ ብላ ወጣች። በዚህ ሰዓት ሲኩሪቲ የሚሰሩት ከኋላ እሷን መከተል ጀመሩ። ይዘዋትም ቼክ ልናደርግሽ እንፈልጋለን፣ አንድ ወደ ውስጥ ተመለሽ ብለው ቦርሷን ሲፈትሹ ብዙ ነገር አገኙ። $500 ቦርሳ አለ፣ $700 ሹራብ አለ። ቤቱ በጣም ለግዠሪ ቤት ነው፣ ውድ ዕቃ የሚሸጥበት። $200 ኮፍያ አለ። አሁን እሷ ቦርሳ ውስጥ የተገኘ ማለት ነው ይዛል ዶታ። ኢቨን $600 የፀጉር ጌጥ አለ። ምን አይነት እንደሆነ አይታወቅም፣ ግን $600 አለ። በአጠቃላይ ከ4500 እስከ $5000 የሚያወጣ እቃ ይዛል ዶታ ነበር። ሁሉ ነገር ደግሞ በመረጃ ስለሆነ እዛው ነው ቀጨም ያደረጓት። አሁን ታዲያ ፖሊሶች ቦርሷን ሲመረምሩ በጣም ብዙ አይነት ፔንኪለሮችን አገኙ፣ መድኃኒቶች፣ የተለያዩ ብራንድ ያላቸው። አንድ ሰው መዋጥ ከሚገባው በላይ ብዙ ፔንኪለር። እናም በዝርፊያ ብቻ አይደለም እሷ አሁን እዚህ ጋር የምትከሰሰው፣ በአደንዛዥ እጽ ጭምር ትከሰሳለች። ምክንያቱም ይሄ እንደ አደንዛዥ እጽ ነው የሚወሰደው ሲበዛ። ታሪኳ ታዲያ ከዚህ በኋላ ነው የሚገርመው። ምክንያቱም አሁን የነበራትን እውቅና ነግራችኋለሁ። ይህን ታሪክ የሚያመጣውላችሁ ለምን እንደሆነ የሚገባችሁ ከዚህ በኋላ ነው። ምክንያቱም ሁሉም ሰው ድፍን አሜሪካ ላይ በሚያውቋት ልክ ስለሷ ማወራት ተጀመረ። ዜናዎች ያው ስራቸው ይሄው ነው፣ 24 ሰዓት። በጊዜውም ደግሞ ጋዜጣ ሁሉ ነበረ። በጋዜጣም ደግሞ ፊት ፎቶዋ በግብዳው ተደርጎ ቢዝነስ ነበረች። በቃ የሚገርመው ደግሞ ሲኩሪቲ ካሜራው የተቀረጸው እዛ ማርኬት ውስጥ የተቀረጸው ለዜና አቅራቢዎች ተሰጥቶ ነበርና ሰው ሁሉ ስራዋን ላይቭ ነው ያየው። አንዳንዶቹ ማርኬቶች ስቶሮች እሷን ሁሉ እንደ ምሳሌ ለጥፏታል። እንደ ዊኖና መሆን አይቻልም ብለው ማለት ነው። የእሷን ፎቶ ያደረጉና ኖ ሞር ዊዮና እያሉ ይለጥፋሉ ማለት ነው። አሁን ዊዮና በዚህ ምክንያት ፍርድ ቤት ቀረበች።